ናችሁ? ሶ ዛሬ ምን ትዛለኝ መሰላችሁ? ፊቴ ብሬክ አውት አደረገና ቆይ ላሳያችሁ። እዚህ ጋር ብሬክ አውት አደረገና ዋይናት ለምን ይሄንን ሼር አላደረገውም ብዬ አሰብኩኝ። ሶ ሁላችሁም ካወቃችሁት ሞዴሊንግ ኢንዱስትሪ ላይ ራሳችሁን ነው ሴል የምታረጉት። ሰውነታችሁ ኤቭሪቲንግ ባዲያችሁ ኤቭሪቲንግ ጤናማ የሆነ ቀጭን ወይም ደግሞ ፊቱ ጥርት ያለ ብቻ ሳይሆን ጤናማ መሆንም ግዴታ ነው እና ጤናማ ለመሆን ደግሞ ጤናማ የሆነ ምግብ መመገብ ግዴታ ነው። ሶ እኔ አሁን ለምሳሌ እንደዚህ ብሬክ አውት የሚያደርገኝ ቅባት ያላቸው ምግቦች፣ ጣፋጭ ነገሮች ስመገብ በቃ ብሬክ አውት ያደርጋል ፊቴ። ወይም ደግሞ ያው የምመገቡ ምግብ ይስማማኛል ወይስ አይስማማኝም የሚለውን ባለማወቅ በመሳሳት እነዚህ አይነት ነገሮች ሀፕን ያደርጋሉ። ሶ አብዛኞቻችሁ ትጠይቁኛላችሁ ምንድነው የምትመገቢው? ምንድነው ፊትሽ ጥርት የሚለው? ብሰራቸው ሳላድ ምናምን አሉና ሶ ቪዲዮ ሰራላችኋለሁ ኔክስት ታይም በቀጣይ ቪዲዮ ሰራላችኋለሁ። ግን አቮይድ ማድረግ ያለባችሁ ነገሮች ለምሳሌ ዳቦ ኦብቪየስሊ ሁላችንም እናውቀዋለን። ሰውነታችሁ በጣም እንዲጨመር አድርገዋል። ሰውነታችሁ ቅርጻችሁን ያበላሽባችኋል። ሶ ሁለተኛው ደግሞ ስዊት ነገሮች አቮይድ አድርጉ። ኢቭን እንኳን ማቆም የማትችሉ ከሆነ በሳምንት አንዴ ምናምን ፍቀዱለት ለራሳችሁ። ሁለተኛው ደግሞ ቅባት ያላቸው ምግቦችን አለመመገብ፣ ጮማን ብቻ ሳይሆን ፒናትም ወይም ለውዝ አለመመገብ። ሁላችንም አለርጂክ ነው ለውዝ። ሶ እሱን አትመገቡ። ኔክስት ታይም እንዴት ምግቤን ፕሪፔር እንደማድረግ ቪዲዮ ሰራላችኋለሁ። አንቲል ኔክስት ታይም ባይ